የሰከላ ቱሪዝም ሀብት ከግሽ አባይ ከተማ በስተደቡብ ምስራቅ አቅጣጫ 14 ኪሎ ሜትር ርቀት ላይ የሚገኘው ጉደር ሐይቅ ይባላል። ስለ ሐይቁ ስያሜ አፈጣጠርና ትውፊት በአካባቢው ነዋሪዎች የተለያዩ መላምቶችና አፈታሪኮች ይነገራሉ። ስለምታዩት ስለ ጉደር ሐይቅ ባህር በዚህ ጊዜ ተገኘ በዚህ ጊዜ ተፈጠረ ለማለት አስቸጋሪ ነው። በጣም ረጅም ዘመን እንዳለው ነው ከአባቶችና ይህ ቦታ የነበረው የምታዩት ባህር ጀሮ ከያት ያረጃል እንደሚባለው ሁሉ ጉደራ የሚለው ስም ጉድ ሰራ ለማለት ነው ይላሉ አባቶች። ምክንያቱም እዚህ አካባቢ የነበሩ ህብረተሰቦች ሰው ሰፍሮበት መንደር እንደነበረ ነው የሚነገረው። ህዝብ ሰፍሮበት እንደነበረ ነው የሚነገረው። ከኃጢአት ብዛት ከሰውነት ክፋት የተነሳ ማይበል ዋጣቸው። ስለዚህ ጉድ ሰራ ተብሎ ስም ተሰጥቶት የነበረን መልሰው በኋላ ጉደራ ተብሎ ስም ተሰጠው ብለው ከአባቶች የሚነገረን የሰማነው ቃል አለና ይህ ባህር ዛሬ እንደምታዩት በጋራ ሸንተረራ አካባቢ ደኑ በማለቁ ምክንያት እንዲሁ ዛሬ ጠባብ ሆኖ ታየ እንጂ የምታዩት ሜዳ ሁሉ ይሄ የምታዩት ሜዳ ሁሉ በባህር የተዋጠ ነበረ። ራሱ ከመሬቱ ከባህሩ ማይከል ማለት ነው ዋናተኞች እየገቡ ቀጭን የነቅሉበት ነበረ መሬቱ ተጎርዶ ማለት ነው። እና ይሄ ግማሽ መሬት ሄዶ አሁን ከዚህ የነበረ መሬት ሄዶ የትሄደ ወዲያ ተክለ ሃይማኖት ጫፍ ሄዶ እንደዚህ ያለውን መሬት ላይ ሲሆንበት ወደ መሬትነት ተቀይሮ ወደ ራሽ የተጋረጠበት ጉዳይ ነው ያለው። በባህሩ ወዳለ ዳር ቀጭን የሚባል ሳር ነበረ። ያን እየነቀልን ለቤት መስሪያ ለገመድ እንጠቀምበታለን። ደንገል የሚባል ነበረ ዛሬ ጠፋ እንጂ ያንን ለአንዳንድ ተግባር እናውልበታለን። ቄጠማ ነበረ ደግሞ ቄጠማ አሁን እየነቀልን ዳውጃ እየሰራን ገሳ እየሰራን እንጠቀምበት ነበር። ነገር ግን አለሁልህ የሚለው በወቅቱ ስላልነበረ ያ ሁሉ እየጠፋ ያለበት ደረጃ ነው ዛሬ ያለው። ሐይቁ በቱሪዝም መልክ ወደ ገንዘብ ሊቀየር የሚችል እምቅ አቅም እንዳለው ቢያመላክትም ባህረ ሸሽ መሬቱን ተከትሎ የሚካሄደው እርሻ ከያቅጣጫው በጎርፍ ታጥቦ የሚገባው ደለል ብሎም ተገቢውን ክብካቤ ለሐይቁ አለመደረጉ ለሐይቁ ቀጣይ ዕጣ ፈንታ ስጋት ደቅኖበታል። ይህን ሐይቅ እስካሁን ድረስ ይሄ ነው ተብሎ የተጠቀምንበት የለም እና ቀደም ሲል አስዋ ጉደራ ሰፊው ሀገር ሳለ እዚህ የጠባቡ ከወዲ ሰው አለ ይባላል። የከብቶች መኖ ነበረ እንትን የሚለው ውሃውም ጥሩ ነው። እንዲህ እንደምናየው ዛሬ እንደምታዩት ጭቃ አይደለም። ይሄን በደን የተሸፈነ ስለነበረ ውሃው ጥሩ ነው። የልብስ መታጠቢያ የማጠቢያና የመዋኛ ነበረ እና ይሄ ሁሉ ከብት ይመጣል ከየትም ሀገር ተሰብስቦ ሰፊ ሀገር ስለሆነ ቀን የሚወጣበት በድርቅ ወር እንኳ አስንዳቦ የሚባል ሳር ነበረ። ያንን እየበላ ከብቱ በቃ የሚታለበው ወተት ሌላና ሌላ ነበረ ምንጠቀምበት በዚያ እንጂ በባህሩ አንድም ስራ የተጠቀምንበት ነገር የለም። ይሄ ባህር ስራ ቢፈጥርልን ልጆቻችን ከሌላ ቦታ ከመሄድ ይልቅ እዚህ በሚፈጠረው ስራ ተጠቃሚ ይሆናል የሚል አሁን ህብረተሰቡ እያለ ነው። ግን እዚህ ጫፍ ያላቸው መሬቱ የሚነካቸው ሰዎች እነሱ የማጉረምረም ምልክት አለ። አሁን በተቻለ መጠን እነሱንም ቢሆን የማሳመን ስራ እየሰራ ነው። ተው በመንግስት በኩል ይሄ አካባቢ ተራራዎች በችግኝ በተፈጥሮ በአካባቢ በሀገራችን ደኖች እንዲሸፈኑ ቢደረጉ ህብረተሰቡም ያለውን ከመንግስት የሚመጣውን ተልእኮ ተቀብሎ ህልውናው እንዲጠበቅ ቢያደርግ ወደ ልማት ደረጃ ያደርሳል የሚል ሐሳብ አለኝ። ማን ነው ባላደራ? የጉደራ ባህር ማን ነው ባላደራ? እንዲህ የሚያደርገው እንዲፈጥር ስራ ጉደራ በቅርስነቱ አገር የሚያኮራ ጉደራ ይመዝገብ እንጂ ተቅርሶች ተራ ጉደራ ብትሞክር ምን ስራ ፈጠራ ባክ ተዘጋጅ ለመያዝ ስራ ጉደራ በልማት ይሁን ስምህ የሚጠራ ሁነህ አትቅር ብቻ ላሞራ እስቲ ጠነክር ተፈጥሮ ስራ እየተናደ ትልቁ ጋራ ማይበሉ ገብቶ ካሸዋ ጋራ ሊያረግህ ሆነ ስራ እንዳትሰራ የሚገኝብህ የቀጭኛው ሳር የደንገል ጭራ አዋዳል ወንዙ ጠርጎ ተራራ አረገው ሐይቁን ታርሶ እንዲዘራ ቅርሱ መኖሩ ነበር የሚያኮራ ባህሩ ታርሶ ላይሆን እንጀራ ቢከበር ምን ቦታ እንዲያስጠራ ጉደራ አንተ ጉደራ ዘመን አለፈ ስራ ሳትሰራ ስለስር ሂዶ በደንጃ ሾልኮ የገራይ ምንጩ ጉደራ ነኮ በክረምት ውሃ የሚታየው ጠምዳ ገራይ ላይ ፈልቆ አምራቻ ገዳ ቱሪስቱ መጥቶ ይጎብኘው ነጩ ጉደራ ነኮ የገራይ ምንጩ። ጉደራ ሐይቅ እንግዲህ ኖርማሊ ጥልቀቱ እስካሁን አልተጠናም። ጥልቀቱ አይታወቅም። ርዝመቱ ግን 10000 ሜትር 10 ኪሎ ሜትር ማለት ነው
በአንደኛው ግን 1500 ነው። በጣም ሰፊ ነው። ዙሪያውን አይተው ከሆነ ቆንጆ የሆነ ላንድስኬፕ አለው ወይንም ተራራማ ሰንሰለት አለው። እሱ በራሱ የቱሪዝም ሀብት ነው። ራሱ በተራራማ መከበቡ ማለት ነው። ሪሞት ኤሪያ መሆኑ ነው እንጂ ፕላስ ዳም ምንድነው ደለል እየሞላ ሆኖ ነው እንጂ ትልቅ የአሳ ማምረቻ ቦታም ነው። ውሃው ጨዋማ አይደለም በተፈጥሮ ማለት ነው። ይሄ በዚህ ጥናት ተደርጓል። ነጮቹም አጥንተውታል። ጨዋማ ስላይደለ ለአሳ ምርት ይጠቅማል። አሳ ምርት አለ ማለት በዛውም ቢች ቱሪዝም የኔ ሪኮሜንዴሽን ለምሳሌ ቢች ቱሪዝም እዛ ላይ መስራት ይቻላል። ላንድስኬፑ ለበርድ ቪው ወይንም አዋፍትን ለማየት ይመቻል። ዘን አሳ እርባታ ካለ ልክ ሐዋሳ ላይ እንዳለው እዛው ላይ ኦን ደ ስፖት የሆነ ያሳ ሽያጭም ይኖራል። ለማህበረሰቡ ለአካባቢ የሚያሳ ምርት የለም። በዚህ አጋጣሚ ጉደር ሐይቅ ብቸኛው ሐይቅ ነው ሰከላ ውስጥ። ወንዝን ስናይ ግን ከ35 በላይ ወንዞችና 72 አካባቢ የሚደርሱ ምንጮች አሉ፣ ስፕሪንጎች። በሐይቅ ደረጃ ግን የመጀመሪያው ብቸኛው ሐይቅ ነው። ሶ ትልቅ የቱሪዝም ሀብት ነው ጉደር ሐይቅ። ግን ጥበቃ ያስፈልገዋል። በመሞት ላይ ነው አሁን እንደ ሀሮማያ ሐይቅ እናውጣለን የሚል ስጋት አለ ነው። እንደምታዩት ምቹ አይደለም። ይሄን የመሰለ የቱሪስት መስህብ ቦታ በዚህ የመንገድ ተደራሽ አይደለም። ማንኛውም ሰው መጥቶ አይቶ የሚፈልገውን ያህል አስተዋጽኦ እንዲያደርገውና ህልውናው እንዲጠበቅ የሚያስደርግ ቦታ ላይ አይደለም። ቦታው ያለ ተደብቆ ነው የሚኖር ማለት ይችላል። በዚህ አመት በተደረገው በተወላጅ እንቅስቃሴና በአጠቃላይ በመንግስት እጅ ባለው እንቅስቃሴ የምታዩት መንገድ ጅምር ነው ማለት ይቻላል። ያለቀለት አይደለም። ለቀጣይ ይሄንን አስፈጽሞ አስፈላጊውን ሁሉ ነገር እንዲደረግለትና ህልውናው እንዲጠበቅ ለሚፈለገው ተግባር እንዲውል እናደርጋለን ብለን አቀደም በቀዳችን እንንቀሳቀሳለን።